ላፕቶፕ እጅግ በጣም ቀርፈፍ እያለ ፍጥነቱ ዝግ እያለበት ነገር ግን እርሱ ተጨማሪ ሌላ አዲስ ላፕቶፕ መግዛት ቢያቅቶት ያለውን ላፕቶፕ እንዴት በተሻለ መልኩ ፈጣን ማድረግ እንደሚቻልና የተወሰነ እቃዎችን በመቀየር እንዴት ቆንጆ ላፕቶፕ እጆት ላይ ያለውን ላፕቶፕ ማድረግ እንደሚችሉ ይዘን መተናል። እኛ ኢትዮ ስፓርኮች ነን። ታዲያ ይህንን መረጃ ለሌሎች ሰዎች ኮፒ ሊንክ ሼር በማድረግ እንዲሁም ቻናላችንን ሰብስክራይብ በማድረግ መውደዶትና መረጃውን እጅግ በጣም መጠቀሙን ለኛ ያሳዩን። ሁሌ ልክ እንደምናወራሉት በእጆት ያለው ላፕቶፕ እጅግ የደከመ ፍጥነት ካለው ወይም ደግሞ ዕለት በዕለት እጅግ በጣም እየቀዘቀዘና ፍጥነቱ በጣም እየተንከረፈፈ ካስቸገሩት እርሱ ደግሞ ወደ ስቶር ወይም ወደ ሱቆች ወይም ወደ ሾፖች በመሄድ ተጨማሪ አዲስ ላፕቶፕ መግዛት አቅም ትንሽ ግድ ካደረጉት ታዲያ ዛሬ ቆንጆ መፍትሄውን ራሱ ላፕቶፖች ላይ ይዘን መተናል። የመጀመሪያውና ዋነኛው ነጥብ እጆት ላይ ያለው ላፕቶፕ ለረጅም ጊዜ የተጠቀሙበት ከሆነ በተለያየ መልኩ በፍላሽ በኢንተርኔት እንዲሁም የተለያዩ ዳታዎችን ሲጠቀሙ ቫይረስ እጅግ በጣም በማስቸገርና እዛ ውስጥ በመግባት ለረጅም ጊዜ ሲጠቀሙበት ስለነበረ ፋይሎችን ወይም ሲጠቀሙበት የነበሩትን ሶፍትዌሮች አክሰስ ለማድረግ እጅግ ከፍተኛ ተግዳሮት ይፈጥሮበታል። ታዲያ መጀመሪያ ማድረግ ያለበት ይህንን ሶፍትዌር በራሱ በዊንዶው ዲፌንደር በደንብ እጅጉን ስካን ማድረግ ነው። ስካን ሲያደርጉ አብሮ የተሸሸጉ ቫይረሶች አብሮ የገቡ የተለያዩ ቫይረሶች እጅግ በጣም እየተለዩ ይወጣሉ። እናም ዊንዶው ዲፌንደሩ ወይም ደግሞ ሌሎች አንቲቫይረሶችን በመጠቀም ላፕቶፕ ውስጥ ያለውን እጅግ የተጠራቀሙና ከጊዜ ብዛት እየበዙትን ቫይረሶች በተቻለው አቅም በራሱ በላፕቶፕ ዊንዶው ዲፌንደር ወይም ደግሞ በተጨማሪ አንቲቫይረሶች እጅግ በጣም በሚገርም መልኩ እስካን አድርገው ካወጡት የላፕቶፕ ፍጥነት በተወሰነ መልኩ ከፍ እያለ ይመጣል። በተጨማሪም ዊንዶው እጅግ በጣም የድሮ ዊንዶው ከሆነና ቫይረስ ዊንዶውን እያጠቃው በጣም የሚያስቸግሩት ከሆነ ዊንዶውን አፕዴት ማድረግ። ይህንን ለማድረግ ከፍ ያለ ኮኔክሽን ያለበት ቦታ ላይ በመሄድ ወይም በቤቱ ከፍ ያለ ኮኔክሽን ካሉት ዊንዶው ቼክ ፎር አፕዴት በሚለውን ዊንዶው ላይ በመጻፍና ቼክ ፎር አፕዴት የሚለውን በመንካት የተለያዩ እርሶ ላፕቶፕ ጀርባ ሆኖ የሚሰሩ የተለያዩ አይነት ሶፍትዌሮቹ ሌተስት በመሆንና አፕዴት እንዲሆኑ በማድረግ ለቫይረስ እንዳይጋለጡ እንዲሁም ደግሞ እጅግ በቀላሉ ፍጥነቱን አጅስት አድርገው በተወሰነ መልኩ እጆት ላይ ያለው ላፕቶፕ ሲጠቀሙበት ፈጠን እንዲል አፕዴት ማድረግ በተለያየ መልኩ መጠቀም ይችላሉ ማለት ነው። ይህም ካልሆነ ቫይረሱን በማጥፋት ወይም ደግሞ ዊንዶውን አፕዴት በማድረግ ላፕቶፖች የሚፈልጉትን አይነት ፍጥነት የማያደርጉ ከሆነ መጀመሪያ በመሄድና ስቶሬጅ ታይፑ ምን አይነት ነው የሚለውን ነገር ማረጋገጥ ነው። አብዛኛውን ጊዜ በተለይ አሁን ስቶሬጅ ታይፓቸው HDD ወይም ሃርድ ዲስክ ድራይቭ የሆኑ ላፕቶፖች ውስጣቸው እጅግ በጣም አነስተኛ ዲስክ በመሽከርከር ድሮ በፊት ሲዲ ልክ እንደሚሽከረከረው ዳታ እየተሽከረከረ አክሰስ ስለሚያደርግና ይህ ከጊዜ ብዛት እየጨመረ በመጣ ቁጥር ስክራች እየፈጠረ ወይም ደግሞ እየደከመ የሚሰጠው ወይም አክሰስ የሚያደርገው ፍጥነት እየቀነሰ በመምጣቱ ሃርድ ዲስክ የነበሩትን ላፕቶፖች በሌላ SSD በሚባል ድራይቭ መቀየር ይኖርቦታል። አሁን SSD የሚባሉ ስቶሬጅ ታይፖች ሶሊድ ስቴት ድራይቭ የሚባሉ ሲሆኑ እነዚህ ማይክሮ ቺፕስ ፕሮሰሰር የተገጠመላቸው ልክ ፍላሽ እንደምንጠቀምበት አይነት ሚሞሪ ያላቸውና ከአንዱ ቦታ ወደ ሌላ ቦታ እኛ በምናዝበት ጊዜ ዳታ ትራንስፈር ሲያደርግ እጅግ በፈጠነ መልኩ ስለሚሆን ሃርድ ዲስክ ድራይቭ ከምንላቸው ወይም የተሽከረከረ እንደ ሲዲ ዳታን አክሰስ ከሚያደርገው በበለጠ መልኩ ፈጣን ናቸው። ብዙ ጊዜ ከ10 እስከ 12 እጥፍ ድረስ ፈጣን ነው። አንድ ሃርድ ዲስክ ዳታን አክሰስ ወይም ፓወር ኦን ሆኖ ሪስታርት እስኪያደርግ ፓወር ኦፍ ሆኖ ወይም እስክናበራው ድረስ ወይም ደግሞ ዳታዎችን ኮፒ ስናደርግ ሶፍትዌሮችን ስንጠቀም ከሚጠቀምበት የበለጠ 10 እጥፍ SSD ወይም ሶሊድ ስቴት ድራይቭ የምንለው SSD ታይፕ
እጅግ በፈጠነ መልኩ ስራዎች እንድንሰራ ይረዳናል። እነዚህ ኤስኤስዲ ታይፖች እንደ ላፕቶፖቻችን ጄኔሬሽን በተለያየ መልኩ በገበያ ላይ ቀርበዋል። የመጀመሪያው ሳታ የምንለው ኤስኤስዲ ታይፕ ሲሆን ይህ ልክ እንደ ሃርድ ዲስክ አይነት 4 ማዕዘን ቅርጽ ያለው ሲሆን ሃርድ ዲስክ ከምንለው በፈጠነ መልኩ ስራን መስራት የሚችል ስለሆነ ላፕቶፓችን ውስጥ ያለውን ሃርድ ዲስክ ድራይቭ ከቻልኛ ካልሆነም በባለሙያ ሳታ በሚባል የኤስኤስዲ ታይፕ መለወጥ እንችላለን። በተጨማሪም ከፍ ስንል ልክ እንደ ራም አይነት ሳይዝ ያላት እጅግ በጣም ቀጭን የሆነች NVMe ወይም ደግሞ M.2 የሚባል የኤስኤስዲ ታይፕ አለ። ይህ ከሃርድ ዲስክ ታይፕ ወይም ከሳታም በተጨማሪ እጅግ ፈጣን ፕሮሰሰር ያለው ኤስኤስዲ ታይፕ ስለሆነ በባለሙያ በመደገፍና ላፕቶፓችን ይህ ኤስኤስዲ ታይፕ የሚቀበል መሆኑን ካረጋገጥን በኋላ ሃርድ ዲስክ ድራይቫችንን አውጥተን ኤስኤስዲ ታይፕ መጠቀም እንችላለን። እዚህ ላይ ሁሌ መርሳት የሌለብን ነገር ሃርድ ዲስካችንን ላፕቶፓችን ኤስኤስዲ የሚቀበል ከሆነ የግድ ሃርድ ዲስካችንን አውጥተን መጣል ላይጠበቅብን ይችላል። ይህም ማለት አንዳንድ ላፕቶፖች ኤስኤስዲም ሃርድ ዲስክ ወይም ደግሞ ኤችዲዲም የሚጠቀሙ ላፕቶፖች ከሆኑና መጀመሪያ ላፕቶፖችንን ስንገዛው ሃርድ ዲስክ ብቻ ያለው ከሆነ እኛ የምናደርገው ኤስኤስዲ አዲሽናል በመጨመር ሃርድ ዲስካችንን ሳናወጣ የምንፈልጋቸውን ሶፍትዌሮች ኤስኤስዲ ላይ እንድንጭን ወይም በተለምዶ ሲ ድራይቭ የሚባለውን አይነት ታይፕ ኤስኤስዲ ላይ በማድረግ ሃርድ ዲስኩን ግን ፋይል እንደማስቀመጫ ብቻ በማድረግ ልክ እንደ ዲ ድራይቭ በመጠቀም እዛው ላፕቶፓችን ውስጥ እንዲጠቀሙ ማድረግ እንችላለን። ስለዚህም ትልቁ ነገር ሃርድ ዲስክ የነበረውን ወደ ሳታ ወይም ወደ M.2 መቀየር፣ ካልሆነም ደግሞ ላፕቶፓችን ሁለቱንም የሚያስጠቅም ከሆነ ሃርድ ዲስኩ እንዳለ ሆኖ ተጨማሪ ኤስኤስዲ መጠቀም ማለት ነው። በተጨማሪም ላፕቶፓችን ኤስኤስዲ የሚጠቀም አይነት ሆኖ ነገር ግን አሁንም እጅግ በጣም ቀርፋፋና ፍጥነቱ አነስተኛ ከሆነ ኤስኤስዲው ስንት ስቶሬጅ ያለው ነው 128 ጂቢ ነው 256 ጂቢ ነው የሚለውንም ነገር ካረጋገጥን በኋላ በሰፊው ስራዎቻችን እንዲንቀሳቀሱ ከ128 ጂቢ ኤስኤስዲ የሆነ ላፕቶፕ ወደ 256 ጂቢ ኤስኤስዲ የሆነ ላፕቶፕ 256 ጂቢ ኤስኤስዲ የሆነ ላፕቶፕ ደግሞ 512 ጂቢ ኤስኤስዲ የሆነ ላፕቶፕ በማድረግ ፐርፎርማንሱን ባለበት እንዲጨምር ማድረግ እንችላለን። ከዚህም በተጨማሪ የላፕቶፓችን ፍጥነት እንዲጨምር ሶስተኛ ልናደርገው የሚገባው ነገር ራማችንን መጨመር ነው። ራማችን በጨመረ ቁጥር ስራውን የምንሰራበት ፕላትፎርም እየጨመረ ይመጣል። ስለዚህም ላፕቶፓችን 4 ጂቢ የነበረ ከሆነ ወደ 8 ጂቢ ራም ወይም ደግሞ 8 ጂቢ የነበረ ከሆነ ወደ 16 ጂቢ ራም ብናደርገው እጅግ በጣም በቀላሉ የተለያዩ ሶፍትዌሮችን አንድ ጊዜ ከፍተን እንዲሁም ደግሞ የተለያዩ ስራዎችን አንድ ጊዜ መስራት እንድንችል ይረዳናል ማለት ነው። ስለዚህ ሙሉ ለሙሉ ላፕቶፓችንን ሳንቀይር ኤስኤስዲያችንን መቀየር ወይም ሃርድ ዲስክ የነበረውን ወደ ኤስኤስዲ የነበረውን ስቶሬጅ ታይፕ ከፍ በማድረግ እንዲሁም ደግሞ በተጨማሪ ደግሞ ራማችንን ከፍ በማድረግ የላፕቶፓችንን ፍጥነት መጨመር እንችላለን። ሌላውና የመጨረሻው ቀላል የሚመስል ነገር ግን በጣም በብዙ መልኩ ለውጥ የሚያመጣውን ደግሞ ከቻልን በራሳችን ካልሆነ ደግሞ በባለሙያ ላፕቶፓችንን ሙሉ ለሙሉ በመፍታት የተለያዩ ሰርቪሶችን ማስጠቀም። ይህም ማለት ለምሳሌ በጣም ላፕቶፓችን የሚሞቅ ከሆነ ተርማል ፔስት እንድንጠቀም በማድረግ ፋኖቻችን ላይ ለብዙ ጊዜ ስንጠቀም የሆነ ላፕቶፕ ከሆነ ኩሊንግ ፋኖቻችን ላይ ብዙ ክሮች፣ ቆሻሻዎች ስለሚኖሩ ሙሉ ለሙሉ መጥረግ፣ ባትሪውን ነግሮ ማጽዳት እንዲሁም ደግሞ የተለያዩ ፖርቶቻችንን አቧራና ረጅም ጊዜ የተጠቀምንባቸው የተለያዩ ድራይቮችን እጅግ በንጹህ ነገር ቢቻል በማለሚያ እኛም የተሻለ ችሎታ ካለን በራሳችን ከፍተን ልክ መኪና ወይም ሌላ ነገር ሰርቪስ እንደሚደረገው ሁሉ ሰርቪስ በማድረግና የተወሰኑ ፋይሎችን ወይም ራሞችን ኤስኤስዲ እና ቀደም እንዳልኳችሁ የተወሰኑ አክቲቪቲዎችን በመጠቀም ላፕቶፓችንን ሌላ ተጨማሪ ላፕቶፕ ሳንገዛ እዛው ላይ ባለ መልኩ ፍጥነት መጨመር እንችላለን ማለት ነው። ይህ በጀታችን ካልፈቀደና ስራችንን በተገቢው ሁኔታ ላፕቶፓችን አላሰራ ካለ እጅግ ቆንጆ መፍትሄው ነው። ታዲያ ይህንን መፍትሄ እንደወደዳችሁትና እናንተም ነገ ተነገ ወዲያ ለመቀየር እንዳሰባችሁ እርግጠኛ ነኝ። ይህንን መረጃ ለሌሎች ሰዎች እንዲዳረስ ይህንን ቻናል ሰብስክራይብ በማድረግ ለሌሎች ደግሞ ኮፒ ሊንክ እና ላይክ እንዲሁም ደግሞ ሼር በማድረግ ሁሌ ወዳጆቻችሁን መሆናችሁን እንዳትረሱ አሳዩን። እኛ ኢትዮ ስፓርኮች ነን።